ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘ ያከብር ሰንበተ። ሰላም ቤተሰቦቼ እንደምናችሁ። ባላችሁኝ መሰረት በአማርኛ ጀምሬያለሁ። እናንተም ዩቲዩብ ላይ ነው የምፖስተው፣ ቲክቶክ ላይም ፖስታለሁ፣ ችግር የለውም። ዝሮ ዝሮ ግን በደንብ አድርጌ በምልክት በትግርኛ እንደምሰራ ነው የምሰራላችሁ። በደንብ አድርጋችሁ ተከታተሉኝ። በመጀመሪያ ሀሌ ነው ያለ ምልክቱን፣ ጸጋ አለ። ሁለተኛ በስምረትህ አለ። ኩሉ ሀሌ ማለት ነው። ኩሉ ሀሌ ዘገብራ፣ ዘገ ማለት ደግሞ ጸጋ ማለት ነው። ጸጋ ትላለች አይደል? ጸጋ ማለት ነው ምልክቱ። ዘገብራ ለጽድቅ ራ ያለችው ይዘት ናት። ዘገብራ ለጽድቅ፣ ለጽድቅ ጭረት ማለት ነው። እቺ ደግሞ ለጽድቅ በስ ማለት ደግሞ በስምረትከ ማለት ነው። እዚህ ያለችላችሁ በስምረትከ፣ በስምረትከ ማለት ነው። ጻድቅ ውእቱ ማለት ደግሞ ቡርክት ህብስት ማለት ነው። እምነበሃ ብለን ባለፈው እንዳየነው ማለት ነው። ጻድቅ ውእቱ ወዘ ያከብር ሰንበተ መንክረ ገብሩ አይሁድ ማለት ነው። ይሄ ጨረት ነው። ከዚህ ያለች ደግሞ ቅድስት ቤተ ክርስቲያን ብለን እንዳየነው በእምነበሃ ማለት ነው። እቺ ላይ ደግሞ 3 ዜማ ነው ያለችው፣ ግን ለአገልግሎት አንድ ይበቃል። ለማስተማር 3 ብትይዙት ምን ችግር የለውም። ኢይበል ሶሪ፣ መጀመሪያ ያለችው ኢ ነው የምትይዘው። ኢይበል በደሮ ናት። ሮ ያለችው በደሮ ናት። በደሮ ማለት ነው። እዚህ ጽፌ ያላታለው አለች እዚህ በደሮ፣ በደሮ ኢይበል ፈላሲ ዘገባ። ፈደረት ናት ያለችው። ላ ደግሞ ይዘት ናት። ው አውግር ይላል። ዘ ደሞኒ ደረት ነው። ገ ይዘት ናት። ር ደግሞ አንብር ማለት ነው። ኢይበል ፈላሲ ዘገባ። ሁለተኛው ደግሞ ይ ነው የምትይዘው። ኢይበል ፈላሲ ዘገባ። ሶስተኛው ደግሞ አበላይ፣ በላይ ምን ነው ወደ ላይ ነው የሚጨረው። ኢይበል ብለን ነበር። ኢይበል ፈላሲ ዘገባ ይለናል ማለት ነው። ሀበ ሀሌ ማለት ነው። ሀበ እግዚአብሔር፣ ሀበ ታወት ማለት ነው። ታ ሀበ እግዚአ አላይ 2 ርክርክ አለው። ሀበ እግዚአብሔር ይፈልጠኒኑ አብል ልላይ ደረት አለ። ይፈልጠኒኑ ህዝቡ ይለናል ማለት ነው። በአጠቃላይ ስናየው ኩሉ ዘገብራ ለጽድቅ ሀሌ ማለት ነው። ጸጋ በስምረት ለጽድቅ፣ ለጽድቅ፣ ለጽድቅ በስምረትከ ማለት ነው። ጻድቅ ቡርክ ውእቱ ህብስት ወዘ ያከብር ሰንበተ መንክረ ገብሩ አይሁድ ማለት ኢይበል ፈላሲ ዘገባ፣ ኢይበል ፈላሲ ዘገባ፣ ኢይበል ፈላሲ ዘገባ። ሀበ እግዚአብሔር ይፈልጠኒኑ ህዝቦ። ምልክቶች አላላችሁ እዚህ። ሌ ማለት ሀሌ ማለት ነው። ሀሌ በስምረትከ ማለት በስም ማለት ሮ በደሮ ማለት ነው። ብዙ ላይ ነው ያለችው በደሮ። ህብስት ናት። ህብስትም ብዙ ነው ያለችው። ታታወት ናት ማለት ነው። ለዛሬ ይሄ ይመስላል። ቀጣይ ክፍል 4 እናያለን። ይሄ ክፍል 2 ነው። ቀጣይ ክፍል 3 እናያለን። ሶሪ እስካሁን የነበረን ቆይታ እግዚአብሔር የተመሰገነ ይሁን። ወሰላም እግዚአብሔር